ይህ ጉዞ እንዴት ተጀመረ? ማንጎ መጀመሪያ የተጀመረው በህንድና በደቡብ እስያ ነው። ከ4000 ዓመታት በፊት ሰዎች ማንጎን እንደ ምግብ፣ እንደ መድኃኒትና እንደ ቅዱስ ፍራፍሬ ይጠቀሙበት ነበር። በህንድ ባህል ውስጥ ማንጎ እስከ ዛሬ ድረስ የፍቅር፣ የብዛትና የህይወት ምልክት ነው። ከእስያ ወደ አፍሪካ፣ ከዚያ በኋላ ነጋዴዎችና ተጓዦች ማንጎን በመያዝ ወደ አፍሪካ አመጡት። በተለይ በምስራቅ አፍሪካ በሞቃት አካባቢዎች ማንጎ በጣም በቀላሉ ተለመደ፣ ምክንያቱም አየር ንብረቱን ይወዳል። ወደ አሜሪካ ከዚያ በኋላ አውሮፓውያን ተጓዦች በተለይ ፖርቱጋልና ስፔን ማንጎን ወደ አሜሪካ አመጡት። በካሪቢያን፣ ብራዚል፣ ሜክሲኮና ሌሎች ሞቃት አካባቢዎች በፍጥነት ተስፋፋ። ወደ አውሮፓ ላይ ማንጎ ብዙ ቦታ ሊተከል ባይችልም እንደ ንግድ ፍራፍሬ፣ እንደ ተወዳጅ ምግብ በጣም ታወቀ። ዛሬ በአውሮፓ ገበያ ላይ የምናየው ማንጎ ከአፍሪካና አሜሪካ የሚመጣ ነው። ዛሬ በኢትዮጵያም በሙቀት አካባቢዎች በስፋት ይበቅላል። 3. ማንጎ እንዴት ይበቅላል? ማንጎ ከዘር ወይም ከቅርንጫፍ ተክል ይተከላል። ሙቀት ይወዳል። ይህም